እንዴት ነሽ? ደህና ነሽ? እንዴና አለን አማን አለ ፈጣሪ ይመስገን አለን። እሺ የሆነ ጥያቄ ለመጠየቅ ነበረ። በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው፣ በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማሁ። እንደገና ደግሞ እንደናንተ ኡስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማወቅ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ፣ በአማርኛ ቤተ መቅደስ ትባላችሁ፣ በይተል መቅደስ ይባላል። በይተል የት ይገኛል ከተባለ ቤተልሔም ኢየሩሳሌም ላይ የሚገኘው ነቢያቶች የእስራኤል ነቢያቶች ሁሉ አምላክ እዛ እንዲሰግዱ አዟቸው ነበር። ገብቶሻል? ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነቢያቶች በይተል መቅደስ እንዲሰግዱ ታዘዋል። ማርያም የዛ የቤተል መቅደስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ገብቶሻል አይደለ? የዚያ አገልጋይ ነበረች። በዘከርያስ ስር አድጋለች። ዘከርያስ ነው ያሳደጋት። አላህ በቁርአን ላይ ወከፈለሃ ዘከርያ ይላል። ዘከርያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶባት ነበር። እናቷ ወልዳት ያለ አባት ቀርታ ነበረ። ገብቶሻል? በዚያ ሁኔታ ላይ ሳለች ዘከርያስ ተቀብሎ አሳደጋት። ማርያም በዛ ሁኔታ ስታደግ ጊዜ በነቢይ እጅ ነው እና ያደገችው፣ በዘከርያስ እጅ። የአምላክን ሕግና ስርዓት እንድትጠብቅ ራሷን እንድትጠብቅ ከወንድ እንዳትቀርብ አድርጎ ነው ያሳደጋት። ማንም ወንድ እንኳን መጥቶ ማርያምን የነካት የለም በህይወት ዘመኗ። ታውቃላችሁ? ሐታ መልአኩ ጅብሪል ወይም ገብርኤል መጥቶ ሲቀርባት ጊዜ በሰው አምሳል ሆኖ ነበር የመጣላትና ወዲያው ምንድን ያለችው? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ ጌታህን አላህን የምትፈራ ከሆንክ እንዳትቀርበኝ እኔ በአምላኬ በአላህ እጠበቃለሁኝ ነው ያለችው። ተመልከቱ፣ ውበቷ አልማረካትም። መላእክቶች ወደ ሰው ሲመጡ በሰው ሲገለጡ በጣም ውብ ሆነው ነው የሚመጡት። በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው በውስጧ ላይ የነገሰው። የአላህ ፍራቻ በውስጧ ላይ ነግሷል። ይህ ሰው ውበቱ ሲያምር አላለችም። ወዲያው ፈጣሪዋን ነው ያስታወሰችው። ተሻለ አይደል? እና መርየም በዚህ ሁኔታ ነው ያደገችው። ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መልአኩ ጅብሪል። ቃለ ኢነማ አነ ረሱሉ ረቢክ፣ እኔ ከጌታሽ ዘንድ የተላኩኝ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው እንድሰጥሽ ተልኬ ነው አለ። ንጹህ ልጅ ተብሎ መሲሁ ተጠርቷል። ንጹህ ልጅ ነው መሲሁ፣ በፍጹም ቆሻሻ ልጅ አይደለም። ማንኛውም ሕፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። መሲሁም ከነዚያ መካከል ነውና ከኃጢአት ንጹህ ነው። የአዳም ኃጢአት አለበት አይባልም። ሕፃን ልጅ ምንም ባልሰራው ነገር አይጠየቅም በአዳም። ከዚያ በኋላ እኔ ወንድ ያልነካኝ ስሆን ብላ ገለጸች። ቃለት አና የኩኑ ሊ ጉላም፣ ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ገብርኤልን እዛው ጅብሪልን ጠየቀችው ማርያም። ወለም የምሰስኒ በሸሩን፣ ወንድ ያልነካኝ ስሆን አለች። ወለም አኩ በግያ፣ አመንዝሬም አላቅምም አለች። ታዲያ በምን መልኩ ነው ይሄ ሊወለድ የሚችለው ብላ ስትጠይቅ ጊዜ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይሂ ሀይን፣ ጌታሽ አምላክሽ አላህ ይሄን ማድረግ ለእኔ በጣም ቀላል ነው ብሏል። ሁን በሚለው በቃሉ እንደሚያስገኘው ነገራት። ተሻለ አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስን ሰዎች አልተረዱትም። ተሻለ አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት ምን ነበረ? እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ ይሄ በዝሙት አይደለም ብሎ። ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው። በቃል አማካኝነት የተገኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው እና ይሄ ነው። እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ አንጽቶሻል አላት መልአኩ ጅብሪል ወይም ገብርኤል ወደ እርሷ መጥቶ። አንጽቶሻል ማለት ከኃጢአት ሁሉ ንጹህ ነች። መርየም ዓለይሃ ሰላም ንጹህ ነች። እንደ ነቢያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት። የሚገርማቸው
ወካነት ሚነል ቃኒቲን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመጹት ነቢያቶች ናቸው አይደለ? ከነዚያ ናት ብሎ ገልጿታል አላህ ሱብሓነሁ። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። እኛ ዘንድ መርየም ትልቅ ቦታ አላት፣ በጣም ትልቅ ቦታ አላት። አላህ ሱብሓነሁ ወተዓላ ወጠሀረኪ ወስጠፋኪ አላት። ቀጥሎ ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። በምን በተክለ ሰውነቱ አይደለም፣ በውበቱ አይደለም፣ ለአምላክ ባላት ታዛዥነት። ለአምላክ በጣም ለአላህ ታዛዥ ነበረች። ሁሌ ቀንም ሌትም አላህን ነበር የምትገዛው። ወስጠፋኪ ከማን ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ በጽድቅ ተመርጠሻል ተባለች። ማንም እርሷን የሚስተካከላት ሴት የለም በዘመኑ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናጸፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላታል። ሐዲስ ላይ ምን አሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም أفضل نساء يعني كمل من الرجال كثير ولم يكمل من النساء إلا أربعة وهم مريم وآسيا وفاطمة وخديجة. بزي بمدر لاي ملؤنة يعني ملؤنة يتقونات صفو سيتوج كنرسو مكاكل أراتو لقلت الله سبحانه كونوش بزو ملؤنة يتقونات صفوالو كسيتوج من دزيارو كنزيام مكاكل مريم عندنيانج آسيا فاطمة خديجة أن الزهاراتو ملؤنة يتقونات صفوالو በምድራዊ ህይወቷ ላይ በቃ ምሉእነትን ተጎናጽፋለች። በቀጣዩ ዓለም ስላላት ህይወት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍضل نساء اهل الجنه اربعه وهم مريم وآسيا وفاطمه وخديجه አሉ። የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ። አንደኛ መርየም፣ አሲያ፣ ፋጢማ፣ ኸዲጃ ሆነ። እነዚህን ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም። እና ይህች ነች መርየም ብሎ ማለት መርየምን አላህ ስብሐነሁ ወተዓላ የሙእሚናት ሴቶች አርአያ ነች ብሎ ገልጿታል። ይሄን ይመስላል። እሺ እኔ ወንድም እና በዛ ሰዓት የነበሩት ነቢያቶች ምን እያሉ ይሰግዳሉ? ምን እያሉ ይሰግዳሉ? ወይስ በምንኛ እምነት ነው የሚኖሩት? በምንኛ ስለህ ለምሳሌ በሙስሊም ነው በክርስቲያን ነው የሚኖሩት? በምንድን ነበረ ያሳድጋትስ የነበረው? በጣም ጥሩ። በዚያን ጊዜ የነበሩ ነቢያቶች ሲመሩበት የነበረው ዲን ሃይማኖት ምንድነው ከተባለ ኢስላም ነበር። አምላክ አላህ ሱብሓነሁ ወተዓላ ይህን የቀደምት ነቢያት ያለፉት ነቢያቶች ሁሉ ሙስሊም እንደሆኑ ይነግረናል። ይህ ነው። ሐዋርያቶችም ልክ እንዲሁ ኢስላም ብሎ ማለት በነገራችን ላይ ሌላ አይደለም፣ ለአንድ አምላክ ታዛዥ በሆን ማለት ነው። ለአንድ አምላክ ይገዙ ነበር ሐዋርያቶች። መሲሁም ይሄን ነው ያዘዘው። ተሻለ አይደለ? እና መሲሁ من على شهر وإذا أوحيت إلى الحواريين أن آمنوا بي وبرسوله قالوا آمنا واشهد بأننا مسلمون إلى وده هوارياتوچم يتعزاز قالين باستلالفكو غزيان أملاكاتنا إن أنت هوارياتوچ هوي بأني بأملاكاتشو بالله منو عندهم دقمو بلا كلاتشو ملائكتنيانا نبي منو أركواتشو نبي يالا يالا مسيحنا يسوسن كزيام هوارياتوچ منالو قالوا آمنا لالو واشهد بأننا مسلمون إنيا مسلموچ مهوناتشنن مسكر آلو إلى ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ግልጽ ቃል በቃል በግልጽ ይናገራሉ። እና አብርሃምም እነ ሙሴም እነ ዳዊት እነ ሰለሞን እነዚህ ሁሉ ቀደምት ነቢያት ሙስሊሞች እንደሆኑ ተነግሯል። በዚህ መንገድ ላይ ነበሩ ማለት ነው። እሺ አመሰግናለሁ። አመሰግናለሁ።